ሰላም ሰላም ውድ የሳይንስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ጀነራል ሳይንስ ግሬድ 8 ጀነራል ሳይንስ ማለት ነው። ዩኒት 3 ክላሲፊኬሽን ኦፍ ኮምፓውንድ የሚለውን ኢንትሮዳክሽን ፓርት በፓርት 1 አይተን ነበር ማለት ነው። ዛሬ እንግዲህ በፓርት 2 ኦርጋኒክ ኮምፓውንድ የሚለውን ኮንሰፕት ወይም ሌሰን ይዘን መጥተናል ማለት ነው። ስለዚህ ቪዲዮን ሲጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ ቀጣይ የምንለቃቸው ጠቃሚ የሆኑ ቪዲዮዎች እንዲደርሷችሁ የደውል ምልክቷን መጫን እንዳትረሱ ማለት ነው። ስለዚህ ቀጥታ ወደ ትምህርቱ አልፋለሁ። እንግዲህ ይህንን ኦርጋኒክ ኮምፓውንድ የሚለውን ዩኒት ከጨረሳችሁ በኋላ እዚህ ጋር የተጠቀሱትን እነዚህን አውትከሞች ማወቅ አለባችሁ። ስለዚህ ጊዜያችንን እንዳይፈጅብን እነዚህን እናንተ ታነቧቸውና እኔ እያንዳንዱ ኮንሰፕት በዋናው ክፍል ኤክስፕሌን የማደርግ ይሆናል ማለት ነው። ስለዚህ እንግዲህ መጽሐፋችሁ ምንድነው ልክ ኦርጋኒክ ኮምፓውንድ ብሎ ከሃይድሮጅን ሃይድሮካርበን ነው የሚጀምረው ማለት ነው። ስለዚህ የግድ ተመልሰን ኦርጋኒክ ኮምፓውንድ ማለት ምን ማለት ነው የሚለውን ማየት አለብን ማለት ነው። ስለዚህ ቢያንስ አንድ 5 ደቂቃ ወደዚህ ተመልሰን ሪቫይዝ ማድረግ አለብን ማለት ነው። ሶ እዚህ ጋር ምንድነው ዱሪንግ ዘ ሌተር ፓርት ኦፍ 9th ሴንቸሪ ኤንድ ኢርሊ ፓርት ኦፍ 9th ሴንቸሪ በ18ኛው ክፍለ ዘመን እና በ19ኛው ክፍለ ዘመን ኬሚስትስ ቢጋን ቱ ካታጎራይዝ ኦርጋኒክ ኮምፓውንድ። ኬሚስት ወይም ደግሞ ኬሚስት ማለት ስለ ኬሚስትሪ የሚያጠኑ ለምሳሌ ስለ ባዮሎጂ የሚያጠኑ ባዮሎጂስት ይባላሉ። ስለ ፊዚክስ ከሆነ ፊዚክሲስት፣ ስለ ኬሚስትሪ ከሆነ ደግሞ ኬሚስት ይባላሉ። ቢጋን ቱ ካታጎራይዝ ኦርጋኒክ ኮምፓውንድ ኢንቱ ቱ ታይፕስ። ስለዚህ ኮምፓውንዶችን በሁለት አይነት ለመክፈል ነው ማለት ነው እየሞከሩት። ምንና ምን ብለው ኦርጋኒክ እና ኢንኦርጋኒክ። ምን ማለት ነው ይሄ? ኦርጋኒክ ማለት ምን ማለት ነው? ኢንኦርጋኒክ ማለት ምን ማለት ነው? ስለዚህ የግድ ወደ ኦርጋኒክ ለመግባት ወይም ደግሞ ኦርጋኒክ ኮምፓውንድን ለማስረዳት እዚህ ጋር ያለውን መረዳት አለብን ማለት ነው። ሶ ኮምፓውንድ ኦብቴንድ ፍሮም ሊቪንግ ኦርጋኒዝም ዌር ኮልድ ኦርጋኒክ ኮምፓውንድ። ሶ በእነሱ ጊዜ ወይም ደግሞ በ19ኛው ክፍለ ዘመን እና በ18ኛው ክፍለ ዘመን ከህይወት ካላቸው ነገሮች የምናገኘው ኮምፓውንድ ኦርጋኒክ ኮምፓውንድ ይባላል ይሉናል። ከዛ ደግሞ ኮምፓውንድ ኦብቴንድ ፍሮም ሚነራል ኮንስቲትዌንት ኦፍ አርዝ ወይም ደግሞ ከነን ሊቪንግ ቲንግ ህይወት ከሌላቸው አካላት የምናገኘው ደግሞ ኢንኦርጋኒክ ኮምፓውንድ እንለዋለን ይላሉ። ሶ ዱሪንግ ዚስ ኢርሊ ፔሪድ በዚህ የድሮ ጊዜ ኬሚስት ቢሊቭድ ዛት ስፔሻል ወይም ደግሞ ቫይታል ፎርስ የሚባል ይሄ ቲዮሪ ነው። ቫይታል ፎርስ ቲዮሪ የሚባል አለ። ከፍ ስትሉ ወይም ደግሞ 10ኛ ክፍል 11ኛ ክፍል ስትደርሱ የምትማሩት ነው ማለት ነው። ሶ ቫይታል ፎርስ ማለት የሆነ አንድ ኃይል አለ እነዚህን ኮምፓውንዶች ሰፕላይ ያደረገ ብለው ነው የሚያስቡት ማለት ነው። ሶ ምን ብለው ስለሚያስቡ ኦርጋኒክ ኮምፓውንድ የምንለው ከሊቪንግ ቲንግ ህይወት ካላቸው ነገሮች ለምሳሌ ከፕላንት፣ ከእጽዋቶች፣ ከሰዎች የምናገኘው፣ ከእንስሳቶች የምናገኘው። ነን ሊቪንግ ቲንግ የምንለው ደግሞ ወይም ደግሞ ኢንኦርጋኒክ ኮምፓውንድ የምንለው ደግሞ ህይወት ከሌላቸው ነገሮች የምናገኛቸው ኮምፓውንዶች ኢንኦርጋኒክ ኮምፓውንድስ እንላቸዋለን ብለው ነው እነሱ ያስረዱን። ሶ ቫይታል ፎርስ ምን ይሄ ነው። ከዛም ይህ ዚስ ኮንሴፕት ዋዝ ዲስፕሩቭድ ኢን 1828 በጀርመን ፊዚክሲስት ፍሬድሪክ ሆለር የተባለ የጀርመናዊ ኬሚስት ይህንን ኮንሴፕት ውድቅ አድርጎታል፣ ዲስፕሩቭድ አድርጎታል ማለት ነው። ምን የሚለውን ኦርጋኒክ ኮምፓውንድ የምንላቸው ከሊቪንግ ቲንግ ነው የምናገኛቸው የሚለው አይ ውሸት ነው አለ። ከሊቪንግ ቲንግ ሳይሆን ኦርጋኒክ ኮምፓውንዶችን ከኢንኦርጋኒክ ኮምፓውንድ ወይም ደግሞ ህይወት ከሌላቸው ነገሮች ማግኘት እንችላለን የሚለውን ውድቅ አደረገው ማለት ነው። እንዴት አድርጎ ምን አይነት ኤክስፐሪመንት ሰርቶ ነው ፍሬድሪክ ሆለር ቫይታል ፎርስ ቲዮሪ የሚለውን ውድቅ ያደረገው ማለት ነው? እናያለን። እሱ ምንድነው ያደረገው? ሆለር ፕሪፔርድ ዩሪያ አን ኦርጋኒክ ኮምፓውንድ። ዩሪያ ማለት ኦርጋኒክ ኮምፓውንድ ነው። ኦርጋኒክ ኮምፓውንድ ነው። ሌሎች ሳይንቲስቶች ወይም ደግሞ ከዚህ ቀደም ፍሬድሪክ ሆለር ሳይመጣ በቃ ዩሪያ የሚገኘው ከኦርጋኒክ ህይወት ካላቸው ነገሮች ነው ብለው ነበር የሚያስቡት። ግን ፍሬድሪክ ሆለር ከምንድን የሰራው
ዘ ሪአክሽን ቢትዊን ሶሉሽን ኦፍ ኢንኦርጋኒክ ኮምፓውንድ አሞኒየም ክሎራይድ የሚባል ኢንኦርጋኒክ ኮምፓውንድ እና ሲልቨር ሲያኔት የሚባሉ ሁለት ኢንኦርጋኒክ ኮምፓውንዶችን ሪያክት በሚያደርግበት ጊዜ አሞኒየም ሳያኔት የተባለ ዩሪያ ይህ አሞኒየም ሳያኔት ዩሪያ ሰጥቶናል ማለት ነው። ሶ ይህንን በማግኘቱ ፍሬድሪክ ሆለር ምን አደረገ ማለት ነው? ቫይታል ፎርስ ቲዮሪ የሚለውን ሀሳብ ውድቅ አድርጎታል። ቫይታል ፎርስ ቲዮሪ እንደምታስቡት ኦርጋኒክ ኮምፓውንድ ከሊቪንግ ቲንግ ወይም ደግሞ ህይወት ካላቸው ነገሮች ነው የሚመጣው። እንዲሁም ደግሞ ኢንኦርጋኒክ ኮምፓውንዶች ደግሞ ህይወት ከሌላቸው ነገሮች ነው የሚመጣው የሚለውን ሀሳብ ፍሬድሪክ ሆለር ምን አድርጎታል? ውድቅ አድርጎታል ማለት ነው። ስለዚህ ኢንትሮዳክሽን ይህን አይተናል። ሱነር አዘር ኬሚስት ሀድ ሰክሰስፉሊ ሲንተሲስድ ኦርጋኒክ ኮምፓውንድስ ፍሮም ኢንኦርጋኒክ ስታርቲንግ ማቴሪያል። ምንድን ነው የሚለው? ልክ ፍሬድሪክ ሆለር ይህንን ሀሳብ ካመጣ በኋላ ብዙ ኬሚስቶች ወይም ስለ ኬሚስትሪ የሚያጠኑ ሰዎች ብዙ ኦርጋኒክ ኮምፓውንዶችን ከኢንኦርጋኒክ ኮምፓውንድ መስራት ችለዋል። ስለዚህ ቫይታል ፎርስ ቲዮሪ ተተወ ማለት ነው። አሁን በትምህርት ብቻ እንጂ የምንማረው ቫይታል ፎርስ ቲዮሪ ትክክል የሆነ ቲዮሪ አይደለም ማለት ነው። ሶ ዘ ተርም ኦርጋኒክ ኤንድ ኢንኦርጋኒክ ኮንቲኒው ቱ ቤዝድ ኦን ክላሲፋይንግ ኦርጋኒክ። ነገር ግን አሁን ኦርጋኒክ እና ኢንኦርጋኒክ አንድ ኮምፓውንድ ክላሲፋይ ለማድረግ እንጠቀምባቸዋለን ማለት ነው። ኦርጋኒክ ኮምፓውንድ የምንላቸው ኦርጋኒክ ኮምፓውንድ የሚባሉት አሁን ልንመጣ ነው ወደ ዋናው ሀሳባችን ማለት ነው። ኦርጋኒክ ኮምፓውንድ የምንላቸው በውስጣቸው ካርበን አተም ከያዙ ኦርጋኒክ ኮምፓውንድ ናቸው እንላለን። በውስጣቸው ምን ከያዙ ካርበን አተም ከያዙ እንዲሁም ደግሞ ሃይድሮጅን አተም ከያዙ ኦርጋኒክ ኮምፓውንድ ይባላሉ። ምንና ምን? ካርበን እና ሃይድሮጅን። አሁን እዚህ ጋር ከፍ ስትሉ ወይም ደግሞ 10ኛ ክፍል ስትገቡ ካርበን ብቻ የያዘ ኤሌመንት ምን ይባላል ማለት ነው? በውስጡ ካርበን ካለው ኦርጋኒክ ይባላል። ነገር ግን አሁን በመጽሐፋችሁ መሰረት ኦል ኦርጋኒክ ኮምፓውንድ የሚባሉት ሁሉም ኦርጋኒክ ኮምፓውንድ የሚባሉት ምንም አይነት ኤክሴፕሽን የላቸውም። ካርበን እና ሃይድሮጅን ካልያዙ ኦርጋኒክ ኮምፓውንድ አይደሉም። ነገር ግን በውስጣቸው ካርበን እና ሃይድሮጅን ከያዙ ኦርጋኒክ ናቸው። እዚህ ጋር ኤክሴፕሽን አለ። ለምሳሌ አንዳንድ ኮምፓውንዶች ካርበን ይዘው ኦርጋኒክ አይሆኑም ማለት ነው። ወይም ደግሞ ኢንኦርጋኒክ ናቸው። ካርበን ግን በውስጣቸው አለ፣ ነገር ግን እነሱ ኢንኦርጋኒክ ናቸው። እነዚህን እናያለን። እነማን ናቸው የሚለውን እናያለን ማለት ነው። ሶ እንዲሁም ደግሞ ሌሎች ፖሲብል ኤሌመንቶች አሉ። ለምሳሌ ኦክሲጅን ሊኖር ይችላል፣ ናይትሮጅን ሊኖር ይችላል፣ ሳልፈር እንዲሁም ሌሎች ሃሎጅኖች ግሩፕ 7 ኤሌመንቶች። ሃሎጅን የምንላቸው ፍሎሪን፣ ክሎሪን፣ ብሮሚን፣ አዮዲን እነዚህ የምንላቸው ማለት ነው። ሶ እነዚህ የምንላቸው ምንድን ናቸው ማለት ነው? ምንድን ናቸው? ይቅርታ እነዚህ የምንላቸው ምንድን ናቸው? ሃሎጅን ወይም ደግሞ ግሩፕ 7 የምንላቸው ኤሌመንቶች ናቸው ማለት ነው። ስለዚህ እነዚህ ሁላ ሊኖሩ ይችላሉ። ነገር ግን በዋነኛነት እነዚህን ካርበን እና ሃይድሮጅን የተባሉ ኤሌመንቶችን የያዘ ኮምፓውንድ ኦርጋኒክ ኮምፓውንድ እንለዋለን ማለት ነው። ሶ ኤክሴፕሽን አለ። ነገር ግን ኦክሳይድ ኦፍ ካርበን የካርበን ኦክሳይዶች ለምሳሌ ካርበን ዳይኦክሳይድ አሁን በውስጡ ምን ይዟል? እዚህ ጋር ካርበን ይዟል። ካርቦኔት ለምሳሌ በካርቦኔት ፎርም ካልሲየም ካርቦኔት ቢሰጣችሁ እዚህ ጋር ካርበን ይዟል። እዚህ ጋር ካርቦን ዳይኦክሳይድ እዚህ ጋር ይዟል። እነዚህ ኤሌመንቶች ኮምፓውንዶች በውስጣቸው ምንም እንኳን ካርበን ቢይዙም ኢንኦርጋኒክ ኮምፓውንድ ናቸው ማለት ነው። ሶ እዚህ ጋር መሸወድ የለባችሁም። የኦክሳይድ ኦፍ ካርበን ምንድን ናቸው? እንደ ኢንኦርጋኒክ ኮምፓውንድ ነው የሚወሰዱት ማለት ነው። ኤክሴፕሽኑ ይሄ ብቻ ነው እንጂ ሌሎች በሙሉ ካርበን እና ሃይድሮጅን የያዙ ኤሌመንቶች ኮምፓውንዶች ኦርጋኒክ ናቸው። ኢንኦርጋኒክ የምንላቸው ደግሞ ሚነራል አር ኮምፓውንድ ኮንስ ኦፍ ሚነራል ኮንስቲትዌንት ኦፍ ኤርዝ ኦር ጀነራሊ ፋውንድ ኢን ሊቪንግ ቲንግስ። ይሄ የማን ዴፊኒሽን ነው? እንዳትረሱት የቫይታል ፎርስ ቲዮሪ ነው። እንዲሁም ደግሞ ዋናው ደግሞ አሁን ደግሞ ሞደርን ኬሚስትሪ የሚጠቀመው ለምሳሌ በሞደርን ኬሚስትሪ ኢንኦርጋኒክ ኮምፓውንድ ምን ማለት ነው ተብላችሁ ሲጠየቁ የምትመልሱት በምንድን ነው? ኢንኦርጋኒክ ኮምፓውንድ ሪፈርስ ቱ ኦል ኮምፓውንድስ ዛት ዱ ኖት ኮንቴን ካርበን ያልያዙ በውስጣቸው ካርበን የሌለ ኮምፓውንዶች ኢንኦርጋኒክ ናቸው። ነገር ግን
ቀደም እንደነገርኳችሁ ካርበን ዳይኦክሳይድ በውስጡ ካርበን ይዟል። ነገር ግን ምንድነው ኢንኦርጋኒክ ነው፣ ኤክሴፕሽን ነው። ወይም ደግሞ ይሄ ለብቻው ነው ማለት ነው። ኤክሴፕሽን ታውቃላችሁ። እንዲሁም ደግሞ ካርቦን ሞኖክሳይድ፣ ካርቦኔት እነዚህ የምንላቸው ምንድን ናቸው? ኢንኦርጋኒክ ናቸው። በውስጣቸው እኮ ካርበን ይዘዋል ልትሉ ትችላላችሁ። እነዚህ ኤክሴፕሽን ወይም ደግሞ የተለዩ ናቸው ማለት ነው። ሶ ይሄንን ካልን እዚህ ጋር ኤክሰርሳይዝ 3.1 አለ። ከዚህ በቃ አሁን ወደ ዋናው ርዕሳችን እየመጣን ማለት ነው። ለመከለስና ዋናው ርዕስ እንዲገባ ነው። ምክንያቱም እዚህ ጋር ልክ አይታችሁ ከሆነ ኦርጋኒክ ኮምፓውንድ ብሎ ሳያስረዳን ወደ ሃይድሮካርበን ነው እየዘለለብን ማለት ነው። ስለዚህ አሁን ከዚህ ይህንን ካጠና በኋላ ወደ ኦርጋኒክ ኮምፓውንድ ስንገባ ቀላል ይሆንልናል። ሶ ኤክሰርሳይዝ 3.1 ምን ይለናል? ክላሲፋይ ኢች ኦፍ ዘ ፎሎዊንግ ኮምፓውንድስ አስ ኦርጋኒክ እና ኦር ኢንኦርጋኒክ። እዚህ ጋር የተጠቀሱትን ከኤ እስከ ኤፍ የተጠቀሱትን ኮምፓውንዶች ኦርጋኒክ ናቸው ወይስ ኢንኦርጋኒክ ናቸው የሚለውን ለዩ ነው የተባልነው። ስለዚህ እኔ በነገርኳችሁ መሰረት ትለያላችሁ ማለት ነው። ሶ ምንድነው ኦርጋኒክ ለመባል በውስጡ ካርበንና ሃይድሮጅን ከያዘ ኦርጋኒክ ነው። በውስጡ ደግሞ ካርበንና ሃይድሮጅን ካልያዘ ደግሞ ኢንኦርጋኒክ ነው ብያችኋለሁ። ሶ ይሄ ምንድነው ሲ12 ኤች 22 እና ኦ11 ሲ ማለት ካርበን ነው። ኤች ማለት ደግሞ ሃይድሮጅን ነው። ኦ ማለት ደግሞ ኦክሲጅን ነው። ስለዚህ በውስጡ እዚህ ጋር ካርበን ይዟል፣ እዚህ ጋር ደግሞ ሃይድሮጅን ይዟል። ሶ ኦርጋኒክ ኮምፓውንድ ደግሞ ካርበን ሃይድሮጅን ከያዘ ምንድነው ብያችኋለሁ? ኦርጋኒክ ኮምፓውንድ። ሶ የኛው ኦርጋኒክ ትላላችሁ። ቢ ላይ እንምጣ። ሶዲየም ክሎራይድ ይላል። ሶዲየም ክሎራይድ ምንድነው? ኢንኦርጋኒክ ነው። ምክንያቱም በውስጡ ምንም አይነት ሃይድሮጅን የለም፣ ምንም አይነት ካርበን የለም ማለት ነው። ሶ ይሄኛውን ደግሞ ኢን ኦርጋኒክ እንላለን። ካልሲየም ኦክሳይድ ይላል። እዚህም አሁን በተመሳሳይ ምንም አይነት ካርበን የለም፣ ምንም አይነት ደግሞ ሃይድሮጅን የለም። ሶ የካልሲየም ሲምቦል ማለት ሲኤ ነው። የካርበን ደግሞ ሲ ብቻ ነው። ስለዚህ ሲን ብቻ አይታችሁ እንትን እንዳትሉ። ሶ ሲኤ ማለት ስለዚህ ይሄም ኢንኦርጋኒክ ነው። የኛውም እዚህ ጋር ካርበን አለ፣ እዚህ ጋር ሃይድሮጅን አለ፣ ኦርጋኒክ ነው። የኛውም እዚህ ጋር ካርበን አለ፣ እዚህ ጋር ሃይድሮጅን አለ፣ ኦርጋኒክ ነው። የኛውም ካርበንና ሃይድሮጅን አለ። እንዲሁም ይሄ ሃይድሮካርበን ይባላል። በኋላ እናየዋለን። ምንድነው ኦርጋኒክ ነው ማለት ነው። ኤክሰርሳይዝ 3.1 በዚህ ሰርተናል ማለት ነው። አሁን ቀጥታ ወደ ዋናው የዛሬው ትምህርታችን እንገባለን ማለት ነው። ኦርጋኒክ ኮምፓውንድ ይላል። ስለዚህ ኦርጋኒክ ኮምፓውንድን ከጨረስን በኋላ ማወቅ ያለብን እዚህ ያሉ ነገር ግን ኦርጋኒክ ኮምፓውንድን በመጀመሪያ በዚህ ቪዲዮ ዲፋይን ስላደረግን ቀጥታ መጽሐፉ ወደ አዘጋጀልን ሃይድሮካርበንስ ወደሚል ርዕስ እንሄዳለን ማለት ነው። ስለዚህ ሃይድሮካርበን ሃይድሮጅን እና ካርበን ሃይድሮጅን ካርበን ሶ ሁለቱ ሃይድሮጅን እና ካርበን ከሚሉ ቃላቶች የመጣ ነው የሃይድሮካርበን። ስለዚህ በውስጡ ሃይድሮጅን እና ካርበንን ብቻ የያዘ ኮምፓውንድ ሃይድሮካርበን እንለዋለን ማለት ነው። ምን ከያዘ? በውስጡ ሃይድሮጅን እና ኮምፓውንድ በቃ ሌላ ኤሌመንት መያዝ የለበትም። ሃይድሮጅን እና ካርበን ብቻ ከያዘ ሃይድሮካርበን እንለዋለን ማለት ነው። እዚህ ጋር አክቲቪቲ 3.1 አለ። እንደውም በጣም ቀላል አሁን የነገርኳችሁ ነው። what is ሃይድሮካርበን ይዛ በውስጡ the compound that contains only carbon and hydrogen በቃ ሊስት ይሄ ነው በቃ። ሁለተኛው ደግሞ ሊስት ሶርስ ኦፍ ሃይድሮካርበን ኤንድ ኢንዲኬት ዜር ሎኬሽን ኢን ኢትዮጵያ። ኦኬ ሃይድሮካርበን ሶርሶቹ ሊስት አድርጉና ኢትዮጵያ ላይ የት እንደሚገኙ ዘርዝሩ ነው የሚለን። ለምሳሌ ሃይድሮካርበን ነዳጅ ለምሳሌ አሁን ሶማሌ ክልል ይገኛል ማለት ትችላላችሁ። ወርቅ እንኳን ሃይድሮካርበን አይደለም፣ ነገር ግን በቃ በነዳጅ ያዙት። ነዳጅ ለምሳሌ ሃይድሮካርበን ነው፣ ሶማሌ ክልል ይገኛል ማለት ትችላላችሁ። እናንተ ይሄንን ሰርች አድርጉ ማለት ነው። ሶ ሃይድሮካርበን ኢዝ ኮምፓውንድ ዛት ኮንቴን ኦንሊ ካርበን አተም ኤንድ ሃይድሮጅን አተም። ሶ አሁን በቃ እኔ ያልኳችሁ ነው። ሃይድሮካርበን የምንለው ኮምፓውንድ ነው። ምንና ምን ያዘ? ኦንሊ ብቻ ይላል። ማንና ማንን? ካርበንና ሃይድሮጅን ብቻ የያዘ የሁለቶች አተሞች ኮምፓይን አድርገው የሚመሰርቱት ኮምፓውንድ ሃይድሮካርበን ይባላል ማለት ነው። ይህ ሃይድሮካርበን ደግሞ በሶስት ይከፈላል። ምንና ምን ተብሎ? አልኪን እና አልኪን ተብሎ። እነዚህ የሚለያዩት ይሄኛው ሰፊክስ ኤ ኤን ኢ ነው።
የኛው ደግሞ ኢኤንኢ ነው። የኛው ደግሞ ዋይኤንኤ ነው። ሶ እነዚህ ሶስቶች ሃይድሮካርበን ለእነዚህ ለሶስቶች ክላሲፋይ ይሆናል ማለት ነው። በቀጣይ ደግሞ 10ኛ ክፍል ወይም ደግሞ ሃይ ስኩል በምገቡበት ጊዜ ብዙ አይነት ሃይድሮካርበኖች ታያላችሁ። ሳይክሊክ፣ አሊሳይክሊክ፣ አሮማቲክ፣ ቤንዚክ ምናምን የሚባሉትን ነገር ግን በክላሳችሁ ደረጃ እንዲሁም ደግሞ ሚኒስትሪ ላይ የሚመጣው በመጽሐፋችሁ መሰረት ስለሆነ እዚህ ጋር ያሉትን ምንም ነገር ሳይገባችሁ ማለፍ የለባችሁም። በነገራችን ላይ ማንኛውም አይነት ሀሳብ ጥያቄ ካላችሁ ወይም ደግሞ እኔ ሳስረዳ አልገባ ያላችሁ ከሆነ ያላችሁ ፓርት ካለ ኮሜንት ሴክሽን ላይ አልገባኝም ይሄ ዩኒት ወይም ደግሞ ይሄ እንዴት ነው ያስረዳው በማለት መጻፍ ትችላላችሁ። ቀጥታ ወደ አልኪን እንግባ። አልኪን ይሄ የመጀመሪያው ሃይድሮካርበን ለሶስት ይከፍላል። ይሄ ደግሞ የመጀመሪያው ነው። ኤኤንኢ ያዙትሽ። የሁለተኛው ደግሞ ኢኤንኢ፣ የሶስተኛው ዋይኤንኢ። ሶ አልኬን ወይም ደግሞ ኤኤንኢ አር ሃይድሮካርበን ነው። ዛት ኮንቴንስ ዘ ጀነራል ፎርሙላ ሲኤን ኤች2ኤን ፕላስ 2 ምን ማለት ነው? ሲ ማለት እንደምታውቁት ካርበን ነው። ኤች ማለት ደግሞ ሃይድሮጅን ነው። ኤን ማለት ደግሞ የካርበን አተሙ ብዛት እዛ ያለው ካርበን አተም ለምሳሌ አንድ ከሆነ ይችን አንድ ታደርጋላችሁ። ሁለት ከሆነ ኤንን ሁለት ታደርጋላችሁ። ሶስት ካርበን ካለ ኤንን ሶስት ታደርጋላችሁ ማለት ነው። ስለዚህ ፎር ኤግዛምፕል አለ ለምሳሌ ዘ ሞለኪውላር ፎርሙላ ኦፍ ዘ ፈርስት ፎር አልኪን አር የመጀመሪያዎቹ አራት አልኪኖች እነማን? ለምሳሌ ካርበን ነምበር አንድ ሲሆን ጀነራል ፎርሙላው ስንት ተብለናል? ሲኤን ኤች ቱ ኤን ፕላስ ቱ ነው ተብለናል። ስለዚህ ሲ እንላለን። ከዛ ካርበን ነምበር አንድ ሲሆን እዚህ ጋር ኤንም አንድ ናታ አንድ እንላለን። ከዛ ኤች እንልና ቱ በኤን ቦታ አንድ እንተካ አንድ ከዛ ፕላስ ቱ። ስለዚህ ይሄ ምን ይመጣልኛል ማለት ነው? ምን ይመጣልኛል? እንደዚህ ሲኤን ከዛ ሲዋን ሲ ከዛ እዚህ ጋር ሁለት ሲባዛ በአንድ ሁለት ሲደመር ሁለት አራት ሲኤን ሲ ኤች ፎር ይመጣል ማለት ነው። እዚህ ጋር ሲ ኤች ፎር ሁለት ሲሆን ደግሞ ሲን ሁለት ታደርጋላችሁ ሲቱ ኤች ሲክስ ይመጣላችኋል። በቃ እዚች ፎርሙላ ኤን ቦታ ላይ ለምሳሌ አንድ ሁለት ሶስት መተካት አሁን በኤግዛምፕል እዚህ ጋር ኤግዛምፕል ነው እናንተ ተሰሩትና ኤክሰርሳይሱን ደግሞ እኔ እሰራላችኋለሁ ማለት ነው። ኤክሰርሳይሱን እሰራላችኋለሁ። እሺ when we compare the formula of CH4 and CH2 ለምሳሌ እዚህ ጋር ይሄ ማለት ካርበን ነምበር አንድ ሲሆን ነው። ካርበን ነምበር ሁለት ሲሆን፣ ካርበን ነምበር ሶስት ሲሆን፣ ስለዚህ አንዱ ከአንዱ የሚለያየው በአንድ ካርበን እና በሁለት ሃይድሮጅን ነው። እዚህ ጋር ጥንቃቄ ማድረግ አለባችሁ። በጣም ፈተና ላይ ይወጣል። ሚኒስትሪ ላይ ፈተና ስለሚወጣ ማለት ነው። ስለዚህ ለምሳሌ እዚህ ጋር ስንሰራ ካርበን ነምበር ኤች ፎር ይሄ የመጀመሪያው ካርበን ነው። እዚህ ጋር ደግሞ የሁለተኛው ካርበን። ስለዚህ በሁለቶች ያለው ልዩነት የአንድ ካርበን እና የሁለት ሃይድሮጅን። ለምሳሌ እዚህ ጋር አንድ ካርበን አለ፣ እዚህ ጋር ሁለት ካርበን አለ። ስለዚህ ይሄኛውን በስንት ይበልጠዋል? ይሄኛውን በስንት ይበልጠዋል? በአንድ ካርበን። እዚህ ጋር አራት ሃይድሮጅን አለ፣ እዚህ ጋር ስድስት። ይሄኛው በሁለት ይበልጣል። ስለዚህ ሲኤች2 ነው። ይሄ በዚህ ነው የሚለያዩት። ሶስተኛውም በተመሳሳይ ይሄኛው ከዚህኛው በአንድ ይበልጣል። ሃይድሮጅን ደግሞ ይሄኛው 8 ነው፣ ይሄኛው 6 ነው፣ በሁለት ይበልጣል። ይሄ ሆሞሎገስ ስሬስ ይባላል ወይም ደግሞ ሚታይሌን ግሩፕ ይባላል ማለት ነው። ሶ በዚህ ነው የሚለያዩት ማለት ነው። ፈተና ይመጣል ማለት ነው። ፋሚሊ ኦፍ ኮምፓውንድ ኢን ዊች ሜምበር ዲፈር ፍሮም ዘ ኔክስት ባይ ዋን ኢዝ ሲኤች2። አሁን እንደነገርኳችሁ ይህ ግሩፕ ደግሞ ሆሞሎጎስ ስሬስ። ሆሞ ማለት በግሪክ ወርድ ዘሴም ማለት ነው። ለምሳሌ ሆሞጂኒየስ፣ ሄትሮጂኒየስ የሚባለውን ትማራላችሁ ሜክስቸር ላይ ማለት ነው። ስለዚህ
ሆሞ ማለት በግሪክ ዘሴም ማለት ነው። ስለዚህ ተመሳሳይነት ስሬስ ያላቸው ማለት ነው። ሶ ይህን ካልን ኤክሰርሳይዝ 3.2 ራይት ዘ ፎርሙላ ኦፍ አልኪን ዛት ኮንቴን ካርበን ነምበር 5 ካርበን ነምበር 7 እና ካርበን ነምበር 9 የያዙትን ስሩ ይለናል። እሺ አሁን ኤግዛምፕሉን እናንተ ሰርታችሁታል። ይህን ደግሞ እኔ ልስራ ውስጥ ጀነራል ፎርሙላችን ሲኤን ኤች 2ኤን ፕላስ 2 ነው። እሺ አሁን ደግሞ ኤን ስንት ተሰጥቶናል? ኤን የመጀመሪያውን ስራ 5 ተሰጥቶናል 5። ስለዚህ በኤን ቦታ 5 ማስገባት ማለት ነው። ሲ 5 ከዛ ኤች 2 ሲባዛ በ5 10 እዚህ ጋር 2 ሲባዛ በ5 ሲደመር 2 አይመጣልኝም? መጣልኝ። ስለዚህ ሲ 5 2 ሲባዛ በ5 10 ሲደመር 2 12 ኤች 12 ይመጣልኛል ማለት ነው። ስለዚህ 5 ካርበን ነምበር ሲይዝ እንደዚህ ነው። እሺ ከዛ ደግሞ 7 ሲይዝ ደግሞ እንስራ። 7 ሲይዝ ደግሞ ጀነራል ፎርሙላችን ሲ ኤን ኤች 2 ኤን ፕላስ 2 ነው። 7 ሲሆን ደግሞ ሲ 7 እንላለን። ሲደመር እናጥፋና ሲ 7 ኤች 2 ሲባዛ በ7 ሲደመር 2 እንላለን። እሺ ይሄኛው ሲ 7 እሺ 2 ሲባዛ በ7 14 14 ሲደመር 2 ኤች 16 ሰራን። እሺ ደግሞ በ9 እንስራ። ደግሞ በ9 ስንሰራ ደግሞ ጀነራል ፎርሙላችን እንዳትረሱ ይችን መያዝ አለባት። ሲኤን ኤች 2ኤን ፕላስ 2 ሲ ካርበን ኤን ደግሞ የካርበኑ ብዛት የሃይድሮጅን በቃ ጨረሳችሁ። 9 ሲሆን ሲ 9 ከዛ ኤች 2 ሲባዛ በ9 ሲደመር 2 ከዛ ሲ 9 ኤች ስንት 2 ሲባዛ በ9 18 18 ሲደመር 2 20 ኤች 20 ጨረስን። ኤክሰርሳይዝ 3.2ን እንደዚህ አድርጋችሁ ትሰሩታላችሁ። በቃ ፈተና ላይም የትኛው ፈተና ላይ ሚኒስትሪ ላይም እንደዚህ ሆኖ ስለሚመጣ ቀጥታ ፎርሙላውን ብቻ በመያዝ ከዛ ደግሞ ጥያቄዎችን የተለያዩ ጥያቄዎችን ለምሳሌ እዚህ ጋር እናንተ ደግሞ ካርበን ነምበሩ 10 ሲሆንና 12 ሲሆን ስሩልኝ። ከዛ ኮሜንት ላይ የመጣላችሁን ፎርሙላውን ጻፉት። እሺ ሁለተኛው የሃይድሮካርበን ፓርት ደግሞ አልኪን ኢኤንኢ ነው። ያኛው የቅድሙ ምንድን ነበረ? ኤኤንኢ ነው። ይሄኛው ደግሞ ምንድነው? ኢኤንኢ ይሄኛው ደግሞ ጀነራል ፎርሙላው ሲኤን ኤች 2ኤን ብቻ ነው። የቅድሙ ላይ ፕላስ 2 አለው እዚህ ጋር ፕላስ 2 አለው እዚህ ጋር ግን የለም። እዚህ ጋር ቀጥታ ይችን ብቻ የምታስቀምጡ ማለት ነው። ሲኤን ኤች 2ኤን ብቻ። ስለዚህ በቃ መስራት ነው። ሲን ታውቁታላችሁ ካርበን ነው። ኤን ደግሞ የካርበኑ ብዛት ነው። በቃ እንደ ቀደሙ ነው። ፎርሙላ ብቻ ነው የሚለያዩት ማለት ነው። አልኬንስ አር ሃይድሮካርበን ዛት ሃቭ ዘ ጀነራል ፎርሙላ ሲኤንኤች10 ኤንን ማለት ነምበር ኦፍ ካርበን ነው። እና ተማሪዎች እዚህ ጋር አንድ ማወቅ ያለባችሁ ነገር በጣም ማወቅ ያለባችሁ ነገር እዚህ ጋር ሳልነግራችሁ ያለፍኩት ማለት ነው። አሁን እዚያ ጋር ሳይው ገባኝ አወኩት። ኤን እዚህ ጋር ከስንት ነው የሚጀምረው? እዚህ ጋር ኤን ከአንድ ነው የሚጀምረው። ከአንድ ጀምሮ ነው የሚጀምረው። በጣም ማወቅ አለባችሁ። ኤን ከስንት ነው የሚጀምረው? ከአንድ። እዚህ ጋር ደግሞ ኤን ከስንት ነው የሚጀምረው? ሁለት። እዚህ ጋር ኤን አንድ መሆን አይችልም። አሁን እዚህ ጋር ፈተና ሊመጣ ይችላል። ኤን ስታርትስ ፍሮም ዋን ወይም ደግሞ ኤን ከአንድ ይጀምራል ከተባላችሁ ኤክስ ነው ማለት ነው። ከሁለት ነው የሚጀምረው። እንዲሁም ደግሞ ዋይ ኤን ኢ ስንገባ ደግሞ አሳያችኋለሁ። ስለዚህ ፎር ኤግዛምፕል ዘ ሞለኪውላር ፎርሙላ ኦፍ ዘ ፈርስት ስሪ አልኪን አር የመጀመሪያዎቹን ስሪ አልኪኖች እንስራ። ኤግዛምፕል ነው። ኤግዛምፕሉ ስራላችሁና እናንተም ደግማችሁ ትሰሩታላችሁ። ጀነራል ፎርሙላችን ምንድነው? ሲኤን እዚህ ጋር ተሰርቷል። ይሄ የተሰራ ነው። ሲኤን ኤች 2ኤን የመጀመሪያው ሲ ከዛ ደግሞ ኤን የመጀመሪያ ከሆነ ከሁለት ነው የመጀመሪያ ቢሆን ራሱ ከሁለት ነው የሚጀምር። የኤን ቁጥር ከሁለት ነው።
ከዛ ኤች ቱ ኤን ነዋ። ቱ ኤን ማለት ደግሞ ቱ ከዛ ኤን ስንት ናት? ሁለት ሲባዛ በሁለት 4። ስለዚህ ሲ ቱ ኤች 4 ይመጣልኛል ማለት ነው። ስለዚህ እዚህ ጋር ሲ ቱ ኤች 4 የመጀመሪያው ቢሆንም እንኳን ካርበን ከሁለት ነው የሚጀምር። ምክንያቱም ነምበር ኦፍ ካርበን የግድ ከሁለት መጀመር አለበት ለኢ ኤን ኢ ማለት ነው። ለኤኤን ኢ ወይም ደግሞ ለአልኬኖች ደግሞ ከአንድ ነው የሚጀምረው። ለአልኪኖች ወይም ደግሞ ኢ ኤን ኢ ደግሞ ከሁለት ነው የሚጀምረው ማለት ነው። ይህንን ከያዛችሁ እሺ እናንተ ደግሞ ለ3 ለ4 ትሰሩታላችሁ። ኤክሰርሳይዝ 3.3ን በራይት ዘ ፎርሙላ ዛልኪን ዛት ኮንቴን 6 ካርበን አተም ሲይዝ እሰራላችኋለሁ። እናንተ ደግሞ 8ና 10ን ትሰሩታላችሁ ማለት። ስለዚህ ጀነራል ፎርሙላ ማለት ሲኤን ኤች 2ኤን እሺ፣ ከዛ ሲ 6 ከዛ ኤች 2 ሲባዛ በ6 ምን ይመጣልኛል? ሲ 6 ኤች 12 በ8 እና በ10 ደግሞ እናንተ ትሰሩታላችሁ ማለት ነው። ስለዚህ ቀጥታ ወደ ቀጣይ ስላይድ እናልፋለን። አልኪን ሲሆንስ እዚህ ጋር ደግሞ ስንት ነው የሚሆን? አልኪን አር ሃይድሮካርበን ዛት ሀብ ዘ ጀነራል ፎርሙላችሁ ደግሞ እነዚህ መቀነስ ይሆናል ማለት ነው። ሲኤን ኤች 2ኤን ማይነስ 2 እሺ፣ ለማስታወስ ያህል ኤኤንኢ ላይ ሲኤን ኤች 10 ፕላስ 2 አለ። ኢኤንኢ ላይ ደግሞ ሲኤን ኤች 10 ብቻ አለ። ከዛ ደግሞ ወይኤንኢ ላይ ደግሞ ሲኤን ኤች 10 ከዛ እዚህ ጋር ደግሞ ማይነስ 2 ተጨመረበት ማለት ነው። ኤን ከስንት ነው የሚጀምረው? ከሁለት። እዚህ ጋር ከሁለት ነው የሚጀምረው ማለት ነው። ስለዚህ ኤግዛምፕል አለ። የመጀመሪያዎቹ 3 ይላል፣ እናንተ ትሰሩታላችሁ። እኔ ኤክሰርሳይዝ 3.4 ከ5 እስከ 8 ያሉ የካርበን ነምበሮችን ስሩ ነው የሚለው። ምን ይላል? ራይት ዘ ፎርሙላስ ኦፍ አልኪን ዛት ኮንቴን 5 to 8 ከ5 እስከ 8። ስለዚህ 5ን እሰራላችኋለሁ፣ 6 7 8 እናንተ ትሰሩታላችሁ ማለት። ስለዚህ ጀነራል ፎርሙላችን ሲኤን ኤች 2ኤን ማይነስ 2 ነው። እሺ እንደዚህ ከሆነ ኤን ስንት ነው? ከ5 ነው ጀምሮ ያለን፣ ከ5 እንጀምራለን። ሲ 5 ኤች 2 ሲባዛ በ5 ሲቀነስ 2። ስለዚህ ሲ 5 ከዛ 2 ሲባዛ በ5 ነው 10 ሲቀነስ 2 8 ኤች 8። በቃ እንደዚህ መስራት ነው። ፎርሙላውን ትይዛላችሁ። በፎርሙላው መሰረት ቁጥራችሁን መተካት ነው። የተሰጣችሁትን ካርበን ነምበር እዛ ላይ መተካት ብቻ ነው። በጣም ቀላል ነው። ኖሜንክሌቸር ወይም ደግሞ እንዴት ኔም እናደርጋለን፣ ስም እንዴት ነው የምንሰጣቸው የሚለውን ደግሞ ኖሜንክሌቸር ወይም ደግሞ ኔሚንግ ኦፍ ሃይድሮካርበኖቹን እንዴት ነው ስም የምንሰጣቸው። ለምሳሌ አሁን እዚህ ጋር ሲቱ ኤች 2 ሲ3 ኤች 4 እያልን ነው እንደምናነበው ስም አላቸው እኮ። ለምሳሌ ኢቲን ነው የሚባል ስም ነው ያለው። ግን እንዴት ነው ኔም የምናደርጋቸው? ይሄ አዩፓክ ኔም ወይም ደግሞ ኢንተርናሽናል ስም አለ፣ ኮመን ኔም ደግሞ የሚባል አለ ማለት ነው። ስለዚህ በዚህ መጽሐፋችሁ ላይ የሚቀመጠው በፕሪፊክስ ነው ማለት ነው። ፕሪፊክስ ማለት የመጀመሪያዎቹ ላይ ለምሳሌ ሁሌም አንድ ከተጠቀማችሁ የካርበን ነምበሩ አንድ ከሆነ መሸምደድ አለባችሁ። ይሄን ለምሳሌ 1 2 3 እንደምንለው ማለት ነው። መሸምደድ አንድ ካርበን ነምበር ከተጠቀምን ሚት ነው የምንለው ማለት ነው። ሁለት ከያዝን ደግሞ ሁለት ካርበን ነምበር ከያዝ ኢት፣ 3 ከሆነ ፕሮፕ፣ 4 ከሆነ ቡት፣ 5 ከሆነ ፔንት፣ 6 ከሆነ ሄክስ፣ 7 ከሆነ ሄፕት፣ 8 ከሆነ ኦክት፣ 9 ከሆነ ኖን፣ 10 ከሆነ ዲክ፣ ናኖ ዲክ፣ ዶዴክ እያላችሁ ደግሞ 11 12 እያላችሁ ትሄዳላችሁ ማለት ነው። ስለዚህ እነዚህን የግድ መያዝ አለባችሁ። ሚት፣ ኢት፣ ፕሮፕ፣ ቡት፣ ፔንት፣ ሄክስ፣ ፔንት እያላችሁ ማለት ነው። እነዚህን ከያዛችሁ በኋላ እነዚህ ፕሪፊክሶች ናቸው። ከዛ ሚቴን ሲሆን ደግሞ ማለት አልኬን ሲሆን ለምሳሌ እዚህ ጋር በጣም ቀላል ነው። ለምሳሌ እየተሰጣችሁ አልኬን ኤኤንኢ ከሆነ እዚህ ጋር መታችሁ ሚቴን ላይ ኤኤንኢ ትጨምራላችሁ። እዚህ ጋር ሁሉም ላይ ኤኤንኢ ትጨምራላችሁ። እየተሰጣችሁ ደግሞ ኢኤንኢ ከሆነ ኢኤንኢ ትጨምራላችሁ። እያንዳንዱን በለየብቻ ስለምናየው አትጨናነቁ። ለምሳሌ እዚህ ጋር ምን ይላል?
ራይት ዘ ኔም ኦፍ ዘ አልኬን ይህንን ይነግረናል ማለት ነው። እዚህ ጋር ምንድን ነው ይሄ መጀመሪያ ይሄ ምንድን ነው የሚለውን ማወቅ አለብን። CH4 ምንድን ነው ይሄ አልኬን ነው። አልኬን ይህን መሆኑን እናውቃለን ምክንያቱም በፎርሙላው አንድ ካርብና 4 ሃይድሮጅን CnH2n +2 በሚለው ፎርሙላ ነው ይሄ የመጣ ስለምታስታውሱ ማለት። ስለዚህ እንደዚህ ከሆነ ደግሞ አልኬን ነው ማለት ነው። ከዛ ስንት ካርበን ያለው እዚህ ጋር አንድ ካርበን ደግሞ ካለው ምንድን ነው ብያቸዋለሁ ሜት ብያቸዋለሁ ሜት ከዛ ሜት ሆኖ ይሄ ደግሞ ምንድን ነው አልኬን ከሆነ ይችን ነው የምትጨምሯት ማለት ነው። እዚህ ጋር ትመጡና ANE ትጨምራላችሁ ማለት ነው። ANE ትጨምራላችሁ በጣም ቀላል ነው። እሺ እንደዚህ ከጨመራችሁ እዚህ ጋር ማለት ነው እዚህ ጋር CH4 የሚለውን ሚቴን እንዴት እንደጨመረው ልክ እኔ እንዳስረዷችሁ ነው። ይሄኛውስ C3H8 ይህስ ምንድን ነው? ይሄ ደግሞ ምንድን ነው? ይሄም አልኬን ነው። አልኬን ANE ማለት ነው። ምክንያቱም የመጣው C2H2 +2 በሚለው ፎርሙላ ላይ የመጣው ስለዚህ አልኬን ነው። 3 ካርበን አተም ከያዘ ደግሞ ማን በሉ ብያችኋለሁ? ፕሮፕ በሏል። ፕሮፕ ከዛ ፕሮፕ ካላችሁ በኋላ ANE ትጨምራላችሁ። ANE ምክንያቱም ኮምፓውንዱ ሃይድሮካርበን ሆኖ አልኬን ነው ENE በመጨረሻ ላይ ያለው ማለት ነው። ስለዚህ ፕሮፔን ትላላችሁ ማለት ነው። በጣም ቀላል ነው። መጀመሪያ ኮምፓውንዱን ስንት ካርበን አተም እንዳለው አልኬን ነው የሚለውን ከለያችሁ በኋላ ከዛ ካርበን አተሙን ታዩና በቁጥራችሁ መሰረት ታስገባላችሁ ማለት ነው። አሁን ገብቷችኋል። ኤግዛምፕል ቱን ደግሞ ኤግዛምፕል ቱን እናያለን። ከዛ ኤክሰርሳይዝ እንሰራለን። ከዛ በደንብ ታነቡታላችሁ በቃ ይገባችኋል ማለት ነው። እዚህ ጋር ደግሞ C2H4 ይሄ ደግሞ ምንድን ነው? አልኪን እንደሆነ አውቃለሁ። ENE ምክንያቱም የመጣው C2H2 በሚለው ፎርሙላ ነው ማለት ነው። በዚህ ፎርሙላ የመጣ ስለሆነ ENE እንደሆነ አውቃለሁ። ስለዚህ ሁለት ካርበን አተም ከያዘ ደግሞ ምን በል ተብያለሁ? ሁለት ከያዘ ምን በል ኢት በል ተብያለሁ እዚህ ጋር ማለት ነው። ምክንያቱም እዚህ ጋር እንዳሳያችሁ ማለት ነው። እዚህ ጋር እንዳሳያችሁ ምን በሉ ተብለናል? ሁለት ከያዘ ኢት በሉ ስለተባልን ማለት ነው። ስለዚህ ኢት እንላለን። ከዛስ እዚህ ጋር ኮምፓውንዱ ምንድን ነው? ENE ስለሆነ ኢት እንልና ENE እንጨምራለን ማለት ነው። ቀደም ላይ ANE የጨመርነው ኮምፓውንዱ አልኬን ስለሆነ ነው። እዚህ ጋር ደግሞ አልኪን ስለሆነ ENE ነው የምንጨምረው ማለት ነው። በጣም እንደገባችሁ ተስፋ አደርጋለሁኝ። እናንተም ተለማመዱ በእንትኑ ማለት ነው። ኤግዛምፕል እዚህ ጋር ተማሪዎች ግር እንዳይላችሁ እዚህ ጋር በጣም ተሰስቷል መጽሐፉ ማለት ነው። እንዴት እንዳረሙት እንደሰሩት አላውቅም። C4H ይላል። C4H የሚባል ኮምፓውንድ የለም። C4H የሚባል ኮምፓውንድ የለም። እሺ ወይም ደግሞ እዚህ ጋር 8 መኖር አለበት። C4H8 የሚል መኖር አለበት። ምክንያቱም እዚህ ጋር ኤግዛምፕሉ ላይ C4H8 ብሎ ነው የሰራ። እዚህ ጋር ደግሞ 8 የለም። እንዳትደናገሩ ማለት ነው። ሶስተኛው ደግሞ YNE ሲሆንስ YNE ሲሆን ለምሳሌ C3H4 ይህ ፎርሙላ ምን እንደሆነ አውቃለሁ። አልኪን እንደሆነ አውቃለሁ ማለት ነው። YNE ምክንያቱም እዚህ ጋር CnH2n-2 በሚለው ፎርሙላ ላይ መጣ። ከዛ ደግሞ እዚህ ጋር ምን በል ተብያለሁ? 3 ካርበን አተም አለው ተባልኩኝ። ደግሞ 3 ካርበን አተም ካለ ደግሞ ፕሮፕ በል ተባልኩኝ። ፕሮፕ በል ከዛ ደግሞ ኮምፓውንዱ አልኪን ስለሆነ YNE ጨምር። በቃ ጨረስኩ። እዚህ ጋር ፕሮፒን 4 ሲሆን ቡቲን በቃ እንደዚህ እያላችሁ መስራት ነው ማለት ነው። በጣም ቀላል ስለሆነ ኤክሰርሳይዝ 3.5ን እንሰራለን ማለት ነው። ሬዝ ዘ ፎርሙላ ኤንድ ኔም ዘ አልኬን ኤንድ አልኬን ኮንቴን 5 to 10 ከ5 እስከ 10 ያሉ ካርበን አተሞችን
ስማቸውን ጻፉ። አልኬን አልኪንና አልኬናችሁ ነው። ይህንን እናንተ የቤት ስራ ስሩ። ልክ በፎርሙላው እያስገባችሁ መስራት ነው። ከዛ ካርበን ነምበሩ ለምሳሌ 6 ሲሆን ሄክስ፣ 7 ሲሆን ሄፕት እያላችሁ መስራት ነው ማለት ነው። ስለዚህ ዩዝ ኦፍ ኮመን ኦርጋኒክ ኮምፓውንድ የሚለውን ካየን በኋላ ይህንን ትምህርት ጨርሰን ወደ ፓርት 2 በቀጣይ ቪዲዮ የምንሰራላችሁ ይሆናል። ምን ይላል ይሄ? ዩዝ ኦፍ ኮመን ኦርጋኒክ አሲድ። አሁን ስለ ኦርጋኒክ አሲዶች አየን፣ እንዴት እንደምንጽፋቸው፣ ስማቸው ምን ምን እንደሆነ፣ ምን ምን ጥቅም እንዳላቸው ደግሞ እዚህ ጋር እናያለን። መኒ ኦርጋኒክ ኮምፓውንድስ አር ቬሪ ዩዝፉል ኢን አወር ዴይሊ ላይፍ። በጣም ብዙ ኦርጋኒክ ኮምፓውንዶች ለእኛ ለህይወታችን በጣም ጠቃሚ ናቸው። እንዲሁም ደግሞ ጥቂቶቹን ደግሞ በዚህ መጽሐፍ ተዘርዝሯል። ጥቂቶቹ ነው፣ ምክንያቱም ሙሉውን መዘርዘር ስለማይቻል። የመጀመሪያው ሚቴን፣ እዚህ ጋር ስሙ እንደምትረዱት አንድ ካርበን ከያዘ ሚት በሉ ተብለናል። ሚት አያችሁታ፣ ሚት ከዛ ኤኤንኢ ደግሞ ሲ2 ኤች2 ፕላስ 2 በሚለው ፎርሙላ ስለመጣ ሚቴን ተባለ ማለት ነው። እርግጠኛ ነኝ በጣም ገብቷችኋል። ስለዚህ ይሄ ሚቴን ምን አይነት ጥቅም አለው? ይሄ ሚቴን ምን አይነት ጥቅም አለው? ሚቴን ኢዝ ዩዝድ ፕራይሜሪ አስ ኤ ፊውል፣ እንደ ነዳጅ ነው የሚያገለግለን ማለት እንደ ነዳጅ። ለምሳሌ ለማብሰል፣ ኩኪንግ፣ ሂቲንግ ለማሞቅ፣ ጀነሬቲንግ ኤሌክትሪሲቲን ጀነሬት ለማድረግ። እንዲሁም ደግሞ ይሄ ሚቴን የምንለው ዘ ሜን ኮንስቲትዩንት ኦፍ ባዮጋዝ። ባዮጋዝ ታውቃላችሁ? ባዮጋዝ ዋናውን ሜን ኮንስቲትዩንት የተሰራው ከሚቴን ነው ማለት ነው። እንዲሁም ደግሞ ዶሜስቲክ ፊውል የምንለው ማለት ነው። ስለዚህ ሚቴን ይህን ያህል ጥቅም አለው ማለት ነው። ምክንያቱም እሱ ምንድነው? ኦርጋኒክ ኮምፓውንድ ነው። እሺ ፕሮፔን ደግሞ 3 ካርበን አተም ሲይዝ፣ ቡቴንን ደግሞ 4 ካርበን አተም አያችሁታ። ስለዚህ ሁሌ C3H6 ወይም ደግሞ 3 ካርበን 6 ሃይድሮጅን እያላችሁ አይደለም የምታነቡት፣ ፕሮፔን ተብሎ ነው የምታነቡት ከዚህ በኋላ ማለት ነው። ይህን ደግሞ እንዳትረሱት በደንብ ስትደጋግሙት እንትን ይላችኋል ማለት ነው። ዘ ሜክስቸር ኦፍ ፕሮፔን ኤንድ ቡቴን ኢዝ ኮምፕረስድ አት ሞደሬት ፕሬሸር ኤንድ ስቶርድ ኢን ስቲል ሲሊንደር ኢት ኢዝ ማርክድ አስ ቦትል ጋዝ ኤንድ ኮመንሊ ኖውን አስ ቡታጋዝ። ቡታጋዝ ለመስራት የሚያገለግለን ደግሞ ፕሮፔን እና ቡቴን ነው ማለት ነው። ስለዚህ ቡታጋዝ ሲባል ሰምታችሁ ታውቃላችሁ። ለምሳሌ መብራት የሌለበት ቦታ በእንጨት ወይም በከሰል ከማያያዝ ቡታጋዝ የሚባል አለ። ስለዚህ እሱን ለመስራት የሚያገለግለው ይሄ ፕሮፔን እና ቡቴን ነው ማለት ነው። ኢቲን የምንለው ኢቲን አያችሁታ፣ ስሙ 2 ካርበን ሲይዝ ኢት ነው። ከዛም ወይ ኤን የጨመርንበት ደግሞ ሲኤን ኤችቲኤን -2 በሚለው ፎርሙላ ስለመጣ ማለት ነው። ሶ ዋን ኦፍ ዘ ሜን ዩዝ ኦፍ ኢቲን ኢዝ ፕሮዲውስ ኦክሲ አትላይን ፍሌም። ይሄ ደግሞ ብረቶችን ለመቁረጥ እንዲሁም ደግሞ ለመበየድ ምናምን የሚያገለግለን ይሄ ኢቲን የተባለ ነው። ለምሳሌ ጋራጅ ቤት ኢዝ ምናምን የሚለውን ሰምታችሁት ከሆነ እሱ ኢቲን ነው ማለት ነው። እንዲሁም ደግሞ ሌላው ኢታኖል ለምሳሌ እኛ አልኮል ለምሳሌ አልኮል ጠላ፣ ጠጅ ምናምን እንደዚህ አልኮሎችን አረቄዎች ምናምን ታውቃላችሁ። ስለዚህ እነዚህን የያዘ ይሄ አልኮል ነው። እንዲሁም ደግሞ ለምሳሌ ሆስፒታል፣ ክሊኒክ ምናምን ጤና ጣቢያ ስትሄዱ የሆነ ሰው ቁስል ምናምን ሲኖርበት አልኮል ይቀባለት ይባላል። ስለዚህ ይሄ እነዚህ አልኮሎች የተሰሩት ኢታኖል ከተባለ አልኮል ነው ማለት። ስለዚህ ይሄ ደግሞ ኮምፓውንድ ነው። ይሄ ጥቅም አለው ማለት ነው። ኢታኖይክ አሲድ አለ። ኢታኖይክ አሲድ ምንም ይሄም አሲድ ነው። ለምግብ ምናምን ያገለግላል። ፎርማሊን ደግሞ ለምሳሌ ባዮሎጂካል ስፔሲሜኖችን ፕሪዘርቭ ለማድረግ ለምሳሌ አይታችኋል ላቦራቶሪ ላይ ለምሳሌ የተለያዩ እንስሳቶች ምናምን ለምሳሌ እባብ ሊሆን ይችላል፣ አይጦች ምናምን ፕሪዘርቭ ተደርገው ላቦራቶሪ እናንተ እንድትማሩበት የሚደረገው ፎርማሊን እየተቀቡ ነው። ምንም አይነት ሳይቆሹ ሳይበዘበሱ ሌላ ጠረን ሳያመጡ ድርቅ ብለው እንዲቆዩ የሚያደርጋቸው ይሄ ፎርማሊን የተባለ ኮምፓውንድ ነው ማለት ነው። ኮምፓውንድ ነው። ስለዚህ ኤክሰርሳይዝ 3 ፖይንት አለ። ይህንን የቤት ስራ ትሰሩታላችሁ ማለት ነው። በጣም ቀላል ነው። ስለዚህ ተማሪዎች የዛሬውን ቪዲዮ በዚህ ጨርሰናል ማለት ነው። ስለዚህ ቀጣይ ቪዲዮዎች እንዲሰሩላችሁ እኛን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን እናሳስባለን። ሰላም ቻው።